ደግሞ አሁን ቴለሮስ የነሱን ምስራት እየሰራ ወደ መላ የካቶሊክ ቤተክርስቲያን ያከፋፍላል። ያው ተከራይቶ ማለት ነው። እንግዲህ በእነሱ እንደዚህ ነው። የኛና የነሱ እንደዚያ አሁን በዚያ ስራ ላይ ተሰማርቶ ነው ያለውና እሱም እዚህም ቢሆን የካቶሊክ ቤተክርስቲያን ይፈልጋሉ። ተወልዶ ያደገ ስራ እየሰራ ነው ያለው። እንግዲህ ገዳሙ በአሁኑ ሰዓት ከነዚህ ከሁለቱ አካላት የተወሰነ ገቢ ያለው ወደ 9600 ይመስለኛል ባልሳሳት ቁጥሩ። እንግዲህ ወደፊት ከስታቱ ጋራ በመነጋገር በእኛ ፈቃድ ነው ስደተኞች የሚቆዩት ይውጡ ማለት ይቻላል። ግን እንደ ቤተክርስቲያን እንደ መንፈሳዊ ሰውነታችን ለነሱ የሚሆን ቦታ እስከሚኖር ድረስ እዚሁ እንዲኖሩ እናደርጋለን። አሱም ይፈሽታለን ያ አሱስ ኢትዮጵያ ካሊስቲል ሳይትስ ፓር ያ ማይ ጎድ ዱ ቢ ሶ ኖ ጉድ እና እሱ ነው ከይቅርታ እንግዲህ ሰው ስለሚደውል ነው። ቤተክርስቲያኑ የሆነ ነገር ለመስራት ቤተ መቅደስን ለመስራት ብንፈልግ እንግዲህ ከሚመለከተው አካል ጋራ መነጋገር ያስፈልጋል። ቅድም ያያቸዋቸው ሰው ጉዳዩን ከመጀመሪያ ጀምሮ የያዙት ሰው ናቸው። ፈርስ ወርት ይባላሉ። በእሳቸው ጋራ አንዲት እህታችን አለች ፍራው አኒታ ራይስለር የምትባል እሷ እና እሱ ናቸው ጉዳዩን ይዘው ከመጀመሪያው ጀምሮ ግንኙነቱ ከነሱ ጋር የተፈጠረው። ጀነራል ቢካት ሙኒስተር ውስጥ የሚሰሩ ሰዎች ናቸው። እንግዲህ ውጭ ይሄንን ይመስላል። በዚህ በኩል የምታዩት ከገዳሙ ውጭ ሜዳ አለ። ይሄ ሜዳ የካቶሊካዊ ቤተክርስቲያን ሜዳ ነው። ለጊዜው እዚህ አካባቢ ያሉ ገበሬዎች እየተሰራዩ እንደዚህ እያደረጉ ምርት ያመርቱበታል። ግን ይዞታው የካቶሊክ ቤተክርስቲያን ጥንት እንግዲህ መናንያኑ ይጠቀሙበት እንደኛ ገዳም ስርዓት ማለት ነው ያመርቱበት የነበረ ቦታ ነው። እንግዲህ ወደፊት ልጆቻችን ከበረቱ ይህንን ነገር ወደዚህ ማምጣት እድሉ አለ ማለት ነው። በአጠቃላይ 17600 ካሬ አካባቢ ነው ያለው። በውጭ በኩል ያው የገዳሙ ቦታ ነው። ምን ያህል ስፋት እንዳለው ያሳያል። እቺ የምታዩት የመቃብር ቦታ ናት። በዚህ ያለው በውስጥ በኩል ገብተን እናየዋለን። ከውጭ እንድታዩት ነው። የመቃብር ቦታ ናት። እንግዲህ በፊት እዚህ ሲያገለግሉ የነበሩ እናቶች መነኮሳት ያረፉበት ቦታ ነው። እንግዲህ አንድ ገዳም እንደዚህ አይነት ቦታ አልባ ሲሆን ትንሽ ያስቸግራል። ለኛ ደግሞ ተሰደን ለምንኖር ሰዎች በእውነት አንዳንድ ጊዜ የሚፈጠሩት ነገሮች ስለሆነ ተፈጥሮም ስለሆነ እንደዚህ አይነት ነገር ያለው ቦታ መሆኑ የበለጠ ደስ ይላል። ብዙ አባታችን ሲናገሩ እንደሰማችሁት አንዱም ተመራጭ ያደረገው ይሄ ነው። ይሄ እንግዲህ የግራው ክፍል የሚባለው ይሄ ነው። ምን ያህል ስፋት እንዳለው በኋላ እንግዲህ እየገባን እናያለን። ከዚህ ጀምሮ እዛ እስከምታዩ ድረስ ገዳም ነው። ብዙ ጊዜ እንደዚህ በአጥር የታጠረ ቦታ አይገኝም እዚህ ሀገር። ገዳማቱም ቢሆኑ ከተማ ውስጥ ነው በአብዛኛው የሚኖሩት። ራሱን የቻለ አጥር ያለው ከምንም ነገር ጋር የማይገናኝ ቦታ መኖሩ ግን በጣም በተለይ ለልጆች መጥተው እንዲህ አይነት ነገር ይሆናሉ እንዳይባል እንደ ልብ በቃ ተለቀው እንትን ሊሉበት የሚችሉት ቦታ ነው። በጣም ሰፊው ግን ስራ ይፈልጋል። ያው sorry.
እየነጠልኩን እንቅፋት ነው እኔ ነኝ እንጂ ድንበር በዛ አድርገህ ተሰጠኝ ደግሞ ተሰጠለዋል ይህን ይመስላል እንግዲህ ከጀርባው አንድነት አሁን ደግሞ አድጎ እንዴት ያምራል Trotzdem. Da sind noch Spielzeuge drin.
ናችሁ? እስኪ ሀሳባችሁ ነው ልጆች። አሁን ልጆቹ ደስታቸው ይገርማል በእውነት። እንግዲህ ይሄ የምታዩት ቦታ በሙሉ የገዳሙ ቦታ ነው። ደስ የሚለው ነገር ሙሉን የታጠረ ነው። ያው በዚህ ጀርባ በኩል የተወሰኑ ገበሬዎች አሉ። ይህን ገዳም ከድሮ ጀምሮ የሚያውቁት እንግዲህ ከልጅ ልጅ እየተከሳካኩ የኖሩ እነሱ ራሳቸው በመንፈሳዊ ቦታነት እንዲቀጥል ነው የሚፈልጉት እንጂ የሆነ ሰው መጥቶ ይህን ቦታ አፍርሶት ሌላ ነገር እንዲሰራበት አይፈልጉም። እናንተ እዚህ ሀገር ስለምትኖሩ ምን ያህል ቦታ አይዟችሁ። ጉንዳን አለ ታዲያ እኔንም እኮ ወሰዳችሁ። ቦታ ምን ያህል አንድ ካሬ በምን ያህል እንደሚሸጥ ታውቃላችሁ? አንድ ካሬ ቦታ ምን ያህል እንደሚሸጥ ታውቃላችሁ? እና ይሄንን ሁሉ ቦታ ከዚህ ግቢ ጋራ 1.2 ሚሊዮን ማለት በጣም ቀልድ ነው፣ በገንዘብ ደረጃ ከታሰበ ማለት ነው። ይሄ የሚያሳየው ምንድነው? እነርሱ የፈለጉት ይህ ቦታ ጥንታዊ ቦታ ስለሆነ በዚህ ቦታ ላይ አባቶቻቸው እናቶቻቸው ከእግዚአብሔር ጋር እየተገናኙ እየተነጋገሩ መንፈሳዊ ነገር ሲከናወንበት የቆየ ቦታ እንደሆነ በዚያው ያ ስርዓት ሳይጠፋ ምንም እንኳ የምንለያይበት አስተምሮ ቢኖርም ግን መንፈሳዊነት ቦታው በመንፈሳዊነት አገልግሎት መስጠቱን እንዲቀጥል ከመፈለግ አንጻር እኛንም ከመሻት አንጻር ያደረጉት ነው እንጂ ለአንድ ባለሀብት ይህን ቦታ እንሽጠው ቢሉ በብዙ ሚሊዮን የሚቆጠር ገንዘብ መሸጥ ይችላል። ይህንን እናንተ ከግንዛቤ ውስጥ መክተት ያስፈልጋል። አቅሙ አለን የለንም ሌላ ጥያቄ ነው እንጂ በገንዘብ ደረጃ ከታሰበ እንኳን መሬቱን ሳይጨምር ህንፃውን ብቻ ለአንድ ኢንቨስተር ሸጠውት አልተንሃይም ማድረግ ይቻላል፣ ሆስፒታል ማድረግ ይቻላል። እነሱ ኢንቨስት አድርገው ብዙ ነገር ሊሰሩበት ይችላል። ዋናው ፍላጎታቸው ግን እናንተ እንዲገባችሁ ይህ ቦታ መንፈሳዊ ቦታ ስለነበረ መንፈሳዊ ቦታነቱን ሳይለቅ እንዲቀጥል ከመሻት የተደረገ ነው ብለን ነው እና ለእኛ እንደ ስጦታ ነው የምናስበው። ህብረቱ ካለ በእውነት ለስራው ትጋቱ ካለንና ያለንን አቅም ሁሉ እዚያ ላይ ማሳረፍ ከቻለን እንደ ስጦታ ነው የሚቆጠረው እንጂ እንደ ሽያጭ አይቆጠርም። እና ያንን ከግንዛቤ እንድታዩት ነው። እንግዲህ ይህን ቦታ ወደፊት እንደ እግዚአብሔር ፈቃደኛ ይሆናል፣ ምንም ጥያቄ የለውም። እምነቱ አለን። በእውነት ብፁዕ አባታችንም ሁሉ ጊዜ ደጋግመው እንደሚናገሩት የኛ የቤተክርስቲያን ተስፋዋ ልጆቿ ናቸው። ልጆች አሏት። ሁሉ ጊዜ ቤተክርስቲያን ፈተና በገጠማት ጊዜ ተስፋ የሚሆነን ነገር ሁሉ ምንድነው? ተተኪ ልጆች አሏት፣ የሚያዝኑላት፣ የሚራሩላት፣ የሚተጉ በፈቃደኝነት የሚወጡ የሚወርዱ የሚሰሩ የሚያገለግሉ ልጆች አሏት። ያ ከሆነ ቤተክርስቲያን ሁሉ ጊዜ ባዶ አትሆንም እና አሁንም ሀገረ ስብከቱ የቤተክርስቲያንን ልጆች ተስፋ በማድረግ ነው ይህንን ነገር ወደ ምዕመናን ይዞት የወጣውና ይህ ነገር እንደሚሆን ምንም ጥርጥር የለውም። እነዚህ ህፃናት ልጆች ያላቸውን ደስታ ተመልከቷቸው። በረፍት ጊዜ ይህ ቦታ ወደፊት መጽናኛ የሚሆን ቦታ ነው። አስተዳደራዊ ስራው ራሱ ቀላል አይደለም። ሀገረ ስብከቱ ቋሚ ቦታ ያስፈልገዋል። አስተዳደራዊ ስራውን በትክክል ለመስራት ቋሚ ቦታ ያስፈልገዋል። በእውነት አባቶቻችንም ክብራቸው አይደለም ከቦታ ቦታ መንገላታት። ይሄ ለኛ አንዳንድ ጊዜ በእውነት የሚያሳፍር መሆን አለበት። አባቶች ክብር አላቸው። ብፁዓን አባቶች ተቀምጠው የሀገረ ስብከቱን ስራ የሚሰሩበት ቦታ ያስፈልጋቸዋል እንጂ እዚህ ቦታ መሆን ራሱ ቤተክርስቲያናችንን ታሪካዊነቷን ጥንታዊነቷን የሚመጥን አይደለም። አስተዳደሩ ደግሞ አንድ ቦታ ላይ ተቀምጦ በተዋቀረ መልኩ መስራት ሲችል ያ ስራ ወደ የአጥቢያዎቹ ሁሉ ስለሚወርድ ለኛ በየአጥቢያው ላለኑ ምዕመናንም ይሁን አስተዳዳሪዎች ከፍተኛ አስተዋጽኦ ነው የሚኖረውና ብዙ ነገር ነው ያለው። እንግዲህ እዚህ ቦታ ላይ የታሰበውን ነገር በመልእክቱ ስለሰማችሁት ወደዛ ውስጥ አልገባም። ግን ምን ያህል
ጸጥ ያለ ቦታ መንፈስን የሚያድስ ወደፊት በእኛ አስተምህሮ ይህ ቦታ ደግሞ ሲስተካከል ሰዎች መጥተው ከመላው አውሮፓ መጥተው የሚጽናኑበት ቦታ ነው የሚሆነው። ስንት የደከመው ሰው አለ በየቦታው በየቤቱ እረፍት የሚፈልግ ጸጥታ የሚፈልግ ወደ ራሱ መመለስ የሚፈልግ በተለያየ ነገር ውስጥ ያለ ስንት ወንድምና እህቶች ነው ያሉ፣ ስንት አባቶችና እናቶች ነው ያሉ፣ ስንት ወጣቶች አሉ። ልጆችም ቢሆኑ ስላለበስናቸው ስላበላን ስላጠጣናቸው ብቻ ሳይሆን ልጆች ታንጸው በምግባር በሃይማኖት ካላደጉ በኋላ ሸርተት ቢሉብን የኛ ድካም ሁሉ ምን ይሰራል? ስለዚህ በጣም ብዙ ጠቀሜታው ይህ ተብሎ ሊገለጥ አይቻልም። በእውነት እግዚአብሔር በተለይ ግን እኔ አሁንም ደግሜ መናገር የምፈልገው ለልጆቻቸው እዚህ ሀገር ተወልደው ለሚያድጉ ወንዶች እና ሴቶች ወጣቶች እንዲህ አይነት ማዕከላዊ ቦታ መኖሩ በጣም አስፈላጊ ነው። ተሰባስበው ሀሳብ ይለዋወጡበታል፣ ሀሳብ ያመነጫሉ፣ እንደ ልባቸው ይጫወታሉ፣ እንደ ልጅነታቸው ያርፋሉ፣ ይታነጻሉ። ዛሬ በየአጥያው የምናፈራቸው ዲያቆናት በዚያ ብቻ ተወስነው መቅረት የለባቸውም። ብፁዕ አባታችን ባለፈው ይህን መልእክት ሲያስተላልፉ ሰምታቸዋል። በዚህ ቦታ ላይ ወደፊት የቤተክርስቲያናችንን ስርዓት በጠበቀ መልኩ ታላላቅ ጉባኤ ቤቶች ቢኖሩ ዛሬ በዲቁና የሚያገለግሉ ልጆች የቅኔ መምህራን ሊሆኑ ይችላሉ፣ ቅኔ ሊማሩ ይችላሉ። የቅኔ መምህራን ከነዚያ መካከል ይወጣል። የድጓ መምህራን ይወጣል፣ የመጻሕፍት መምህራን ይወጣሉ። እነዚህ ልጆች በአንድ ቦታ ተወስነው መቅረት ለነሱ ሁሉ ቦታ ማመቻቸት ያስፈልጋልና የዚህ ቦታ አስፈላጊነት ከዚህ ሁሉ አንጻር እንድትመለከቱት በእውነት መልእክቱ ተላልፈዋል። አደራ ለማለት ነው። እንግዲህ እግዚአብሔር የምናስበውን ደግሞ ያሳካልን። አሜን። ሌላው ተጨማሪው እንግዲህ ያው ብዙ ጊዜ የግብጽ ገዳም አይታችኋል የሄዳችሁ ሰዎች ግብጻውያን የካህናት የምእመናን ማረፊያ ቦታ አዘጋጅተው ራሳቸው ቦታውን ገዝተው በራሳቸው ዲዛይን ነው ቤተክርስቲያን ገዳም የሚሰሩት ማለት ነው። 2 ገዳማት አሉ ወደሳሳት። ስለዚህ እኛ እየሄድን እዛ ታስታውሱ ይሆናል ምናልባት የሄዳችሁ ሰዎች ወይም በቅርብ የሄዳችሁ ካላችሁ እኛም ስንሄድ እንደራሳችን ነው የምንጠቀመው እና እዛ ሄደን ለጽሙና እዚህ አሁን ብዙ ችግር ያለብን ሰዎች አለን አይደለ? ገዳም ስንሄድ እዛ እረፍት አግኝተን ልጆቻችን ይዘን እንኳን ብንሄድ ልጆቻችን ማረፊያ ቦታ ሰጥተው እነሱ በራሳቸው ወጪ ሸፍነው ማለት ነው። እኛ እዛ እንድረስ እንጂ እነሱ የሚያደርጉት ያው ታውቁታላችሁ መቼም የምታውቁት ማታውቁት ግን ምንም እንኳን አቀባበላቸው ጥሩ ቢሆንም የኛ አይደለም ገዳሙ ማለት የግብጻውያን ነው። የራሳችን ሲሆን ደግሞ ምን ያህል ጥሩ እንደሚሆን አስቡት ማለት ነው። ለልጆቻችን እንዳለ ሆኖ እኛ ራሳችን አሁን ሲጨንቀን ሲቸግረን አገር ቤትም ቢሆን ሰው ገዳም ይሄዳል አይደለ? ገዳም ቢሆን የፈለገውን ጥያቄ እግዚአብሔር እንዲመልስለት ለጽሙና ራሱን ከእግዚአብሔር ጋር አገናኝቶ ለጸሎት፣ ለጾም፣ ለስግደት በቃ ሁሉ ነገሩን ዘጋግቶ ሳምንትም ይሁን 1 ሱባኤ 2 ሱባኤ የሚሆን አዘጋጅቶ ራሱን አዘጋጅቶ የሚሄድበት እና እዚህም ልክ እንደዛው አገር ቤት መሄድ ሳይጠበቅብን እዚሁ እንዳለ በእውነት ለእኛም በጣም ይጠቅመናል ማለት ነው። ለልጆቻችን ብቻ ሳይሆን ማለት ነው ለልጆቻችን እንዳለ ሆኖ ተከታታይ ትውልድ ነው ማለት ነው። እና በእኛ ጊዜም እንዲህ መገኘቱ እውነት እግዚአብሔር የተመሰገነ ይሁን ነው የሚያሰኘው። እና ለገንዘቡ እንዳሉት እሳቸውም ያው ገንዘቡ በጣም ትንሽ ነው። ቤተክርስቲያን ልንገዛ ያሰብነው ስንት ነበረ? ዱሰልዶፍ ታስታውሳላችኋል? በዚህ በተባለው ገንዘብ ነው 1.2 ነው የተባለው ታስታውሱ እንደሆነ። ስለዚህ ያ አንድ ቤተክርስቲያን ነው፣ ለዛውም ትንሽ ቦታው ትንሽ የሆነ እዚህ ደግሞ ሰፊ ነው። እንደ ልብ የምንጠቀምበት እንደ ራሳችን አድርገን የምንጠቀምበት ገዳም መባሉ ራሱ ትልቅ ነገር ነው ማለት ነው። እና ለአንድ ቤተክርስቲያን እንደዛ ከታሰበ አንድ ገዳም ደግሞ ይሄን የሚያክል ገዳም በዚህ መሰጣቸው ለዛ እንደተሰጠ ነው የምንቆጥረው። ገንዘቡ ይደርሳል ገንዘቡ ሰው ወደኋላ ያንሸራተት አይደለም ማለት ነው። እና ይሄ ማለት እንግዲህ እያንዳንዱ ቤተክርስቲያን አስቡበት። እያንዳንዳችን በግለሰብ ደረጃ ማህበራት ካሉ ማህበራት ሌሎችም ሁሉም አንዴ ከፍለን የምናቆመው ሳይሆን በየጊዜው የሚከፈል ነው ያለበት። ምክንያቱም ገዳሙ ቢገዛም ወጪ ያለው ማለት ነው አይደል? ታውቁታላችሁ። የሄቨን ኮስተር የሚባለው የመብራት የውሃ የምናምን ያቅርቦቱ በኋላ ደግሞ ሲሰፋ ያው እንግዲህ ቅድም አባታችን እንዳሉት ምናልባት የራሱ ገቢ ይኖረዋል እንደ ሀገር ቤት ገዳም ማለት ነው። ሀገር ቤት ያለው ገዳማት አባቶቻችን ምንድነው የሚያደርጉት? ራሳቸው ዘርተው አምርተው በገዳሙ ራሱ የሆነ ገቢ የራሱ ገቢ ይኖረዋል እና እንደዛ ለማድረግ ጊዜ ሊፈጅ ይችላል። እንደዛ ቢሆን ጥሩ ነው። ግን እስከዛ ድረስ እኛ አሁን ለገንዘብ ሳንሰስት የምንሰጠው መልሰን ከእግዚአብሔር የምናገኘው ከራሳችን ከልጆቻችን የምናገኘው ይሆናል ማለት ነው።
እና በስጋዊ ነገር ገንዘባችንን አውጥተን ለነፍሳችን የሚጠቅመን ነገር በስጋችንም ቢሆን ዛሬ የወረቀት ችግር ያለበት ብዙ ሰው አለ። የሚጨንቀው በሆነ ባልሆነ የሚጨነቅ ሰው አለ። ስለዚህ ለዛ ሁሉ መፍትሄ ከእግዚአብሔር ነው የምናገኘው። ብዙ ጊዜ የወረቀት ችግር ብቻ ሳይሆን እንደውም በትዳርም ቢሆን ብዙ ፈተና ያለብን ሰዎች አለን አይደል? ብዙ ሰው ሲፋታ ሲለያይ እርስ በርስ ሲጣላ ለዛ ሁሉ መጥቶ እዚህ ሱባኤ ቢገቡ እግዚአብሔር መልስ ይሰጣል ማለት በልጆች እና ስለዚህ የቀላል ነገር አይደለም። እግዚአብሔር እሱ ያሳካል። አሜን። እውነት እግዚአብሔር ያክብርልን። እንሂድ እንትን እንዳለን ነው። እስኪ ቀስ እያላችሁ ደግሞ ያ come here ያው አትክልት ሽንኩርት ቲማቲም ይሄ ማዝርት መትከያ ነው። ከውስጥ ፈል ማፍያ ነው። ፈል ነው የሚያፈሉበት። አዎ አሁን ገና ነው። Edip. ለጸሎት ተነሳና ተናግሬ በግሩ በዚሁ በኩል እየሄድን ነው የምንጎበኘው። ውጩን የጎበኛችሁ ሰዎች መጀመሪያ ቅድሚያ በዚህ ብትሄዱና ጊዜውን ለማመቻቸት እንደው ለመጠቀም እንድንችል ለማለት ነው። እንግዲህ ገዳሙ እንዳያችሁት ነው። ብዙ መናገር አያስፈልግም፣ ራሱ ይናገራል። ከውጭ ያያችሁት ቦታ ሁለት ክፍል አለው። የቀኝ ክፍል አለው፣ የግራ ክፍል አለው። አብዛኞቻችሁ ደግሞ በቪዲዮ ተቀርጾ ስላያችሁት ብዙ ስለዚያ መናገር አያስፈልግም። ቤተክርስቲያኑ ስራ ነገር አይደለም።
በዚህ በገዳሙ ውስጥ ካሉት በግቢ ውስጥ ካሉት አካሎች ሲነገር እንደሰማችሁት ሰፊ ነው። እንግዲህ ከ17600 ካሬ ስፋት ያለው ቦታ ነው። ግቢውን ያላያችሁት በኋላ ታዩታላችሁ። ራሱን የቻለ የመቃብር ቦታ ያለው ነው። እንግዲህ ስለ ቦታው ብዙ ለመናገር ሳይሆን ይህንን የሚያህል ቦታ በዚህ ዋጋ ውሰዱት ማለት ስጦታ ነው እንጂ ግዙን አይደለም። ይህንን እንግዲህ ምናልባት እዚህ ሀገር የምትኖሩ ብዙዎቻችሁ እንደምታውቁት 1 ካሬ ሜትር በምን ያህል ዋጋ እንደሚሸጥ ታውቁታላችሁ። ይህንንም ያህል ህንፃ እነሱ ቢፈልጉ ለአንድ ባለ ሀብት ሸጠው ሐኪም ቤት አልተናኝ ማድረግ ይችላሉ። ሌላ አፍርሶም ሌላ ህንፃ ሊሰራበት ይችላል። ዋናው እነሱ የፈለጉት ግን ይህ ቦታ መንፈሳዊ ነገር ሲከናወንበት የነበረ ቦታ ስለሆነ ያ ሳይቀር እነሱን የሚመስል ወደዚህ ቦታ ላይ መጥቶ መንፈሳዊ ስራ እየሰራ እንዲቀጥልበት ከማሰብ ከመፍቀድ እንጂ በገንዘብ ደረጃ የሚታሰብ አለ 1.2 ሚሊዮን ተብሎ የሚነገረው ቁጥር ቦታው ካለው ይዞታና ከአጠቃላይ ሁኔታው ጋር በእውነት የሚገናኝ እና ይህንን ከግንዛቤነት ከትት ነው። ምናልባት እንግዲህ 2 ግሩፕም ሊበዛ ይችላል። ከአባቶች ጀምሮ በሚገባው በኩል ወደ ላይ ወጥታችሁ ላይ የተለያዩ ክፍሎች አሉት። 3 ደረጃ አለው። ዋው ከላይ ሲታይ እንደዚህ ነው። አዎ እንትንም አለው እኮ አውስጉም አለ፣ ሊፍት አለው። ከላይ ሲታይ እንደዚህ ነው። በዚህ በኩል ይሄ በዚህኛው በኩል ነው። ዋው እሺ ይሄ በዚህኛው በኩል መምጫው ነው። ይሄው ታክሲ ሰዎች ታክሲ ይዘው እየመጡ ነው። እስካሁን ህዝቡ መጥቶ አላለቀም። ይሄ ለወደፊት የገዳሙ አካል ሆኖ ይካተታል ተብሎ የታሰበ የማሳ ቦታ ነው። የካቶሊኮች ንብረት ነው፣ የቤተ ክርስቲያን ንብረት ነው። ግን ከግዡ ከዚህ አልተካተተም። ይሄ ከላይ ሆኖ እንግዲህ የምታዩት ይሄ በጣም ብዙ ነው ያለው። በጣም ብዙ ክፍል ነው ያለው። ይሄ ለምሳሌ የገዳማውያን ወይም ደግሞ የመነኩሴዎች ሻወር ቤት ነው። ይሄ ክሼ ነው። ይሄም እንደዚሁ በቃ ይሄ አውሱግ ነው። ይሄ ሊፍት ነው። ሊፍትም አለው። በሊፍት መሄድ ይቻላል። በጣም ትልቅ ንብረት ነው። በዚህ በኩል ነው ሲታይ ደግሞ ይሄ ማለት ነው ጫካው እንዳለ በሙሉ 3 ደረጃ ፎቅ ነው ያለው። ይሄ ያው እንግዲህ የቤተ ክርስቲያኑ መጽሐፍ ቤት ነው። የገዳማውያን መጽሐፍት የቤተ ክርስቲያን መጽሐፍቶች የሚገኝበት ነው። እንግዲህ ለወደፊት የእኛ ሲሆን የእኛን የቤተ ክርስቲያናችን መጽሐፎች አምተን እናስገባበታለን ማለት ነው። ይኸው እንደዚህ አይነት ዌልኮምን ኢን በርሊን ፓፕስት ቤድኒክ ምናምን ነገር ያው የቤተ ክርስቲያን ቃል ነው በሙሉ እንዳለ። ዋው በጣም ደስ ይላል። ይሄ ደግሞ ሰከንድ ፍሎር ነው፣ 2ኛው ደረጃ ነው። በጣም ህዝቡ እያየ ነው። እዚህ ያሉት ክፍሎች እንደዚህ ናቸው። በጣም ትላልቅ ክፍል ነው ያለው። ይሄ ሌላኛው ክላስ ነው። ይሄ አሁን ለምሳሌ አንዳንድ ክላስ ላይ እንደዚህ አልጋ አለው። አልጋ በስከ ፍራሽ አለው። እንደገና ደግሞ የእጅ መታጠቢያም አለው። የልብስ ቁም ሳጥንም አለው። ለምሳሌ እዚህ የሚገድሙ ሰዎች ለሁለት ሳምንት ገዳም ለማረፍ የሚመጡ ሰዎች፣ ሱባኤ ለመግባት የሚመጡ ሰዎች እዚች ጋ ነው አረፍ ብለው የሚሰነብቱት ማለት ነው። እና በጣም ጸዴ ነው። ይሄ ደግሞ ልዩ ክላስ ነው። የጸሎት መያዣ ክላስ መሰለኝ። ዋው! በውጭ በኩል ሲታይ ይህን ይመስላል። ውስጡ ነው ውጭ ሳይት ማለት ነው። ይሄ ቤተክርስቲያን ነው። ቅድም የነበርንበት ነው። ይሄ በጀርባ በኩል ያለው ጋርተን ነው። ያን መኪና ማቆሚያዎች ቦታ ነው። እዛ
ዋው በጣም ስፔሻል ነው። ይህን ይመስላል ገዳማችን። እንግዲህ እግዚአብሔር አምላክ ለእኛ ይበለው፣ ፍጻሜን ያሳምርልን፣ በእጃችን ይግባ። በጣም ርካሽ ነው እንደሚታየው 17000 ካሬ ላይ ያረፈ ገዳም ነው። ግን እንደዚህ በጣም ውድ አይደለም። እንደዚህ ሀገር ሌቭል። ሰላም ታረፍ እንዴት ናችሁ? አለ